እንግዲህ ዛሬ በዩቲዩብ ቻናላችን የማሳያችሁ የፋይዳ መረጃችሁን እንዴት ነው ወደ ሌላ ወደ ቴሌ ቅርንጫፎች ሳትሄዱ ራሳችሁ በስልካችሁ የመረጃ ስህተት ካለ፣ ለምሳሌ የስም ችግር ካለ፣ የእድሜ ችግር ካለ፣ የአድራሻ ችግር ካለ እንዴት ማስተካከል የሚችሉት የሚለውን አሳያችኋለሁ። ስለዚህ ወደ ብሮዘራችን እንሄዳለን። ስለዚህ እኔ ክሮም ከፍትና ልክ እዚህ ጋር ሰርች ባሩ ጋር ኤንአይዲ ብለን እንጽፋለን ማለት ነው። ልክ ኤንአይዲ ብለን እንደጻፍን ይመጣልን የመጀመሪያው ሊንክ ላይ እንከፍትና ስለዚህ እዛ ሊንክ ከከፈተልን በኋላ ምንድነው እዚህ ጋር 16 ዲጂቱን ልዩ ቁጥር እናስገባለን ማለት ነው። ስለዚህ እሱ የት ነው የምናገኘው? የአይዲ ካርዳችሁ የመጀመሪያ ፔጅ ላይ ያለው 16 ዲጂት እናስገባለን ማለት ነው። ስለዚህ ካስገባን በኋላ ልክ ቬሪፋይ ያደርግልና ከዛ እዚህ ጋር ካስገባን በኋላ ቬሪፋይ እንላለን ማለት ነው። ስለዚህ ቬሪፋይ ካደረገ በኋላ ይሄ የኛ መሆኑን ካረጋገጠ በኋላ ምንድነው የመጀመሪያው ይሄ አፕዴት ዲሞግራፊክ ዳታ የሚለውን እንከፍትና እዛ ጋር እንደምታዩት እዚህ ጋር ለምሳሌ ስማችሁን ማስተካከል ብትፈልጉ እዚህ ጋር ለምሳሌ ይሄ ዲሞግራፊክ ዳታ ኔም ላይ እቺን ኤዲት የምትለዋን እቺ እዚህ ጋር የምታዩትን ኤዲት እንነካና ልክ እዚህ ጋር አክቲቭ ይሆንልኛል ማለት በፊት ኢንአክቲቭ ነበር፣ አሁን አክቲቭ ይሆንልኛል። ስለዚህ ማስተካከል እችላለሁ ማለት ነው። እዚህ ጋር እንደምታዩት እቺ የፈለገኝን መጻፍ እችላለሁ ማለት ነው። ልክ እንደዚህ አድርጌ ለምሳሌ የትውልድ ቀንም እዚህ ጋር ሰጥ ካለበት የትውልድ ቀንም እዚህ ጋር አስተካክላለሁ። ከዛ በኋላ ከጨረስኩ በኋላ ምንድነው እዚህ ጋር ሰሚት ቼንጅ የምትለዋን ሰሚት ካሮክ በኋላ ከአንድ ቀን ከምናምን በኋላ መረጃችን መስተካከሉ ራሱ የናሽናል አይዲ ሜሴጅ ይደርሰናል ማለት ነው። ስለዚህ እንግዲህ በዛሬ ያሳያችሁ እንዴት አድርገን የናሽናል አይዲ መረጃችሁን ማስተካከል ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።